እና ለተኛ ማለት ነው። በዱ ማለት ዋናው ቃሉ ነው። መጥፋቸው ሸኖ መገኘት እኔ ሳልዘበልል ወይኔ ፊት የማስመጣት ኮሜንቶች ግን ተቆጥባችሁ ጻፉ። በሳቅ ልደፉኝ ነው እንዴ? ማን ያነብላችኋል? ለማንኛውም እዚህ ጋር አንዷ ቀበጣለች። ቪዲዮን አይተን እንመለስና እንደተለመደው ኮሜንቷን እንገርባለን። የትም እንዳት ሃይ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም የወደድኩትን የፀጉር ስታይል ላሳያችሁ። አንደኛው ይሄ ራሱ ነው። በጣም ነው የወደድኩት። ይሄን አያይዝ ከየትኛውም አለባበስ ጋር ይሄዳል። ሁለተኛውን ደግሞ ላሳያችሁ። እና ሁለተኛው ደግሞ የሚሆነው ለሁለት እናካፍለውና በዚህ መልኩ ካካፈልነው በኋላ የኋላው ይለቀቃል ማለት ነው። የፊቱን በዚህ መልኩ ካስያዝን በኋላ የኋላው ይለቀቃል ማለት ነው። በጣም ነው የወደድኩት ይሄን ስታይል። ይሄ ደግሞ በዚህ መልኩ የኋላው ይለቀቃል ማለት ነው። በጣም ነው የወደድኳቸው እነዚህ ስታይሎችን። እናንተ ሞክሯቸው፣ በጣም ነው የምትወዱት። ባይ ይለቀቃል ስትይ ሆፕ ላይ ዜማ አለው። ኧረ ተውኝ። ይበለኝ የአካል ጉዳተኛ ፓኬጅ ገዝ ወራካሎ እናቱ ቀስ ብለሽ አበጥሪ። አጠገቤ ተኛ ሰው አትሳቂ፣ ይፈታል። ብታስነጥስ ደግሞ ወደ ውስጥ ነው እንደልቅሽ ጽፉት የለ እንደ ይመቻችና በቃ እኔ ዋስ ልሁን ልቅቅ። ኧረ ተውኝ። ሶስተኛውን ወንዝ ላይ ልቅቅ። ኧረ ወይኔ ጦስ። ኧረ ተውኝ። ይመቻችሁ። ይሄማ በጄል አይደለም በጥይት ማለት እኮ መጀመሪያ ላይ ቪዲዮን ከፍቼ ወደዚህ ዞር ያለው ማለት ነው። አይ እንዴት ናችሁ ምናምን ስትል ነው ቀበጥ ያለው የኮሽ ማጥሪያ መሰለ ፀጉር ይዛ ይፈታል፣ ይለቀቃል። ጋይስ ዛሬ ኦሮምኛ ነው የምንማማረው። ኮሜንቷን ግን ራሳችሁ ናችሁ የምታነቡት። እኔ የለሁበትም። ከኔ አቅም በላይ የሆነ ኮሜንት እዛ ውስጥ ያለው። ለማንኛውም ቪዲዮን አሹፍታችሁ ልመለስና ኮሜንቷን ወይ እንላታለን። የትም እንዳትሄዱ። ቃል አንብቡልኝ እስኪ ምን ይላል? ይሄስ እሺ፣ በዱ ማለት ምን ይመስላችኋል? በዱ እሺ፣ በዳ እሺ፣ ይሄ ማለት ነው። በዱ ማለት ዋናው ቃሉ ነው። መጥፋት ማለት ነው። በዱ ማለት መጥፋት ማለት ነው። በዴ ስንልስ በዴ ማለት ደግሞ ጠፋ ማለት ነው። ለሴት ሲሆን ይጠብቃል፣ ዴ ትጠብቃለች፣ በዴ እንላለን። ለሴት ሲሆን በዴ ሲሆን ጠፋች።
ለወንድ ሲሆን በዴ ጠፋ፣ ለሴት ሲሆን በዴ ጠፋች እንላለን። ይሄስ ችችን አረፍተ ነገር እስኪ እንያት። ምን ይላል ይሄ? ማሊፍ በዴ ማሊፍ በዴ ብል ለምን ጠፋ ለምን ጠፋሽ ማለት ነው። አት ዘ ሴም ታይም በእነዚሁ ማሊፍ እያሉ እነዚህን ብጠቀማቸው ማሊፍ በዱ ብል ለምን ይጠፋሉ ማለት ነው። በዱ ማለት ምንድነው? ለምን ጠፋህ ማለት ነው ምናምን ይላል እና ላይ ተባሮ ብዙ ጊዜ የምሬ ነው። ኦሮምኛ ሲወራ ብዙ ጊዜ ይህ ቃል ሲደጋገም ሰማ ጭንቅላቴ ላይ ይመጣብኝ። ይሄን ያው የራሴ ኑሮ ኧረ ተውኝ። ያት ደሞች ጨክኝማ አለለ። ኧረ ወይኔ ጦሶ ኧረ ተውኝ። ራሱ መጨክና ቅጠኛል እንደዚህ። አይ ይሄን ነው ቺቺኒያ ትምህርት ቤት ስትገር ጋይስ ከዚህ የባሰ ብዙ ነው ያለው። ያው ሻል ያለው ነው መርጬ ያመጣሁላችሁ። ከፈለጋችሁ ቪዲዮን ገብታችሁ ይዩት። ኧረ ጉድ ነው። ኧረ ጋይስ እንዴ ከዚህ ዘፈን የተመቸኝን ስንኝ ልንገራችሁ ጋይስ። አዲስ ነገር የለም። ዝብላል ይቀጥላል። ዝብላል ይታለሽ። ይሄ ልጅ ግን የምር በአር በቃ ፈመሰ ማለት ነው። እንደ ቀልድ በአር መፈመስ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ጥቅማት የወጠሩት አወጣኝ ከቤት መረሻዬ መግዘኛዬ የሁን ሽንት ቤት ስህተት የሆነባቸው ሸኖ መገኘት እኔ ሳልዘበልል ወይኔ ፊት የማስመታት እሱ እንደሱ እኔ እንደሱ ቅዘና እንዳርለም አንድነት ሰውነት ሸኖን ቼን አለም ዘበለልከው ሲሉ ነበር በዛ ሰሞን መጀመሪያ ፏ ያረገው ሌላ ሰውስ ቢሆን ማን ያውቃል ኢላማ ይጠይቃል ማን ያውቃል ታርጌት ያስፈልጋል ዳር ላይ ፏ ያረገ እሱም ይደበቃል ማን ያውቃል ዳር ላይ መዘብለሉ አንድ ቀን ያበቃል ብያብቅቷል ደሞ ዞሬ ሳየው ዝብላል ብቅ ብሏል ያንተ ነው ጭቅጭቁ ደርቷል የጸዳ ሲመስለኝ ዳግም ይቆንሳል መልሶ ይገማል አዲስ ነገር የለም ዝብላል ይቀጥላል ዝብላል ታለሽ በአር ዘርፍ ጉማ አዋርድ ላይ ይሸለብል ሲጠራ አስባችሁታል? አዋርደሽ አንድም ቀን የሰገራ ሙዚቃ አዳምጣለሁ። የዝብላል ነው ያለዘው በዜማ ብራት ትንሽ ይሸታል፣ ግን ያው አሪፍ ነው። እኔ በሁሉም ዩኒቨርሲቲ በትልቅ ስፒከር መከፈት ያለበት ሙዚቃ ነው። የዚህ ሙዚቃ ትርጉም የሚገባችሁ ዩኒቨርሲቲ ላይፍ ውስጥ ያለፋችሁ ሰዎች። ዞር ብዬ ሳየው ዝብላል ተቆልሏል። ያንተ ነው ጭቅጭቁ ደርቷል።